ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ በማድረግ ድጋፋችሁን እንድታሳዩን በአክብሮት እንጠይቃለን። በቀጥታ ወደ ፊልማችን የሚጀምረው በአሜሪካ ውስጥ ነዋሪነታቸውን ያደረጉ ቻርሊና ሳራ የተባሉ ጥንዶችን እያሳየን ይጀምራል። ቻርሊም ባለቤቱ ሳራ በልደቱ ቀን የሰጠችውን ስጦታ እየጠገነ ሳለ ባለቤቱ ሳራ ወደ እርሱ በመቅረብ ለአስቸኳይ ስብሰባ ራቅ ወዳለ ቦታ ልትሄድ እንደሆነና አብሯት የሚሄድ ከሆነ ትጠይቀዋለች። ቻርሊም ስራ እንደሚበዛበትና እንደማይችል ለባለቤቱ ሳራ እያዘነ ይነግራታል። እንደምንረዳውም ቻርሊ የአሜሪካ የስለላ ድርጅት በሆነው ሲአይኤ ውስጥ የኮምፒውተር ባለሙያ እንደሆነ እንገነዘባለን። ስራውም ላይ ያለ ማንነቱ ከማይታወቅ ግለሰብ መልእክት ይደርሰዋል። ይህም ግለሰብ ለዓመታት ከቻርሊ ጋር በድብቅ ግንኙነት እንደነበራቸው እንረዳለን። በንግግራቸውም ግለሰቡ ሲአይኤን ችግር ውስጥ ሊከት የሚችል አንድ ፋይል ለቻርሊ ይልክለታል። ቻርሊም የተላከለትን ፋይል በብዙ ጥረት ይከፍተውና ውስጡ በተመለከተው መረጃ በእጅጉ ይደናገጣል። መረጃውም የሚያሳየው በሲአይኤ ከፍተኛ ባለስልጣኖች የተሰሩ ወንጀሎችንና ይህን ሁሉ ሲያቀነባብር የነበረው ሞሪ የተባለ አንድ ባለስልጣን እንደሆነ ይገልጻል። ቻርሊም ባየው ነገር እንደተረበሸ ወደ ቤቱ በመሄድ ለባለቤቱ ሳራ ሊደውልላት ይሞክራል። ነገር ግን ሳራ ልትመልስለት አልቻለችም። ጠዋት ላይም ማልዶ ወደ ስራው ሲገባ ሞሪ የተባለው ባለስልጣን ይቀበለውና ወደ ዋናው ቢሮ ወስዶት ልብ የሚሰብረውን ዜና ይነግረዋል። ይኸውም በትላንትናው ዕለት በለንደን ከተማ ሳራ ለስብሰባ በምትገኝበት ሆቴል ውስጥ ሽብርተኞች ጥፋት እንደፈጸሙና በዚህም ሳራ ከጥቃቱ ሰለባዎች መሃል አንዷ እንደሆነች ይነግሩታል። በቀጣዩም ቀን ቻርሊ ስለተፈጠረው ነገር ሲያስብ ጥርጣሬው ይጨምራል። አንድ ትልቅ ከተማ ውስጥ አሸባሪዎች ምንም አይነት ችግር ሳይፈጥሩ ሰዎችን አግተው መውሰዳቸውና መግደላቸው አልዋጥ ይለዋል። ስለዚህም ይህንን የሞሪ ሴራ እንደሆነ ይደመድማል። በነጋታውም የሳራን አካልና ንብረቶች ከኤርፖርት ሄዶ ይቀበልና ወደ ቤቱ ይወስዳል። ብዙ ቀናቶችንም ከሐዘኑ ለማገገም በቤቱ ያሳልፍና ወደ ስራው በመመለስ ሚስቱ የነበረችበትን ሆቴል ካሜራ ሲስተም ሰብሮ በመግባት እያንዳንዱን የአሸባሪዎችን እንቅስቃሴ መከታተል ይጀምራል። ያገኘውንም መረጃ ለበላይ ኃላፊዎቹ ያስመለክታቸዋል። ይኸውም አሸባሪዎቹ በተጠና መንገድ ድርጊቱን እንደፈጸሙና አንድ የጥበቃን ሰራተኛ ገድለው እንግዳ ወደሚገኝበት ክፍል እንዳመሩ ሳራንም እዛው እንዳገኘዋትና እንደገደሏት እንመለከታለን። ሁሉን ነገር በማጣራትም ሽብሩን የፈጸሙትን ግለሰቦች ማንነት ላይ ይደርሳል። ይህን ሁሉ ለአለቆቹ ሪፖርት ሲያደርግ ባሳዩት ምላሽ እጃቸው እንዳለበት ይደመድማል። በቀጣዩም ቀን ቻርሊ ወደ ስራው በመሄድ በፊልሙ መጀመሪያ ላይ ማንነቱ ካልታወቀ ሰው የተላከለትን መረጃ ደብቆ ይዞ ይሄዳል። በነጋታውም ወደ አለቆቹ በመመለስ እያንዳንዱ ባለስልጣን የሰሩትን ወንጀል እንደሚያጋለጥ አሊያም በምላሹ ወንጀላቸውን እንዳያጋለጥባቸው ከፈለጉ አዲስ ማንነትና መሳሪያዎችን እንዲሁም ከባባድ ስልጣኖችን እንዲሰጡት ይጠይቃቸዋል። ነገር ግን እሱ ላይ ጉዳት ለማድረስ ካሰቡ በየ5 ሰዓቱ በቻርሊ ብቻ አክቲቪቲ የሚደረግ ሲስተም እንደሰራና የሚስጥር ቁጥሩን ካልሞላው ሁሉም የወንጀል መረጃዎች ለዜና አውታሮች እንደሚለቀቅ ይነግራቸዋል። ጉዳቸው የተጋለጠባቸው ሞሪ በሐሳቡ በመስማማት የሚፈልገው እንደሚያደርጉለት ነግረው ካሰናበቱት በኋላ ይህን ጥብቅ የሆነው መረጃ እንዴት አድርጎ ከመስሪያ ቤቱ ይዞ እንደወጣ መመርመር ይጀምራሉ። በቀጣዩም ትዕይንት ቻርሊ ስልጠና ወደሚያደርግበት ቦታ ሲሄድና ስልጠናውን ከሚሰጠው ሄንደርሰን ከተባለ ግለሰብ ጋር ሲተዋወቅ ያስመለክተናል። ቻርሊም ስልጠናውን በታላቅ ተጋድሎና ድፍረት በማጠናቀቅ አዲስ ከሚላበሰው ማንነት ጋር መለማመድ ይጀምራል። ምሽት ላይም ከሄንደርሰን ጋር ቁጭ ብለው ሲያወጉ ቻርሊ ነፍሰ ገዳይ እንዳልሆነና ፍትህ ብቻ እንደሚፈልግ ለሄንደርሰን ይነግረዋል። ወደ ሞሪ ስንመለስ ቻርሊ አዘውትሮ ወደሚሄድበት መጠጥ ቤት በመሄድ ቻርሊ አስቀምጦት የነበረውን ሲዲ ያገኙትና ሲመረምሩ ቻርሊ አዲስ ሰርቸዋለሁ ያለው ሲስተም ውሸት እንደሆነ ይደርሱበታል። በዚህም ሞሪ በፍጥነት ለሄንደርሰን በመደወል ቻርሊን በቁጥጥር ስር እንዲያውሉ ይነግረዋል። ነገር ግን ቻርሊ በተገቢው ሰዓት ከአካባቢው አምልጦ ነበር። ቻርሊም የሚስቱ ገዳይ ከነበሩት ሽብርተኞች መሃል አንዷ ወደ ሆነችው መዳረሻውን በማድረግ ፓሪስ ይደርሳል። የሲአይኤ ኃላፊዎች ሄንደርሰንን ቻርሊን እንዲይዞ እንዲያመጣው ወደ ፓሪስ ይልኩታል።
ፓሪስም እንደደረሰ ከሚስቱ ገዳዮች መሃል አንዷ የነበረችውን ሽብርተኛ በመከታተል ተደብቆ ወደ ቤቷ በመግባት ሙሉ መረጃዋን ይወስዳል። ይህችም ሴት አዘውትራ ወደምትሄድበት ሆስፒታል በመሄድ ስለ ጤናዋ መረጃ ሰብሮ በመግባት እያንዳንዱን የጤናዋ መረጃዎች ይወስዳል። በዚህም ከፍተኛ አለርጂክ እንዳለባት ይረዳል። በነጋቱም ወደ ሆስፒታሉ ተደብቆ እርሷ ወደ ነበረችበት ክፍል በመግባት እያሰቃየ የሚስቱን ገዳይ ግለሰብ አድራሻ እንድትሰጠው ያስገድዳታል። እርሷም ካለችበት የሚያስወጣት ከሆነ እንደምንነግረው ገልጻለት ከነበረችበት ቻርሊ ያስወጣታል። ነገር ግን ቻርሊን ገፍትራ ከሆስፒታሉ ለማምለጥ ስትሞክር በመኪና ተገጭታ ትሞትና ቻርሊን ከአካባቢው በፖሊሶች ከመያዙ በፊት ይሰወራል። ምሽት ላይም ቻርሊ በሴትዮዋ ሞት ራሱን ተጠያቂ በማድረግ በመጠጥ ቤት ውስጥ ቁጭ ብሎ ሳለ በድንገት ሄንደርሰን ሲከታተለው ይመለከትና በፍጥነት በማምለጥ ወደ ሌላ መጠጥ ቤት ይገባል። ነገር ግን በዚያም ሄንደርሰን ይዘውና ቁጭ ብሎ መወያየት ይጀምራሉ። ቻርሊም ሁከት በመፍጠር በድጋሚ ሄንደርሰንን ያመልጠዋል። ከሲአይኤ ሰዎች ለማምለጥ በማሰብም ፊልሙ መጀመሪያ ላይ መልእክት ወደ ላከለት ሰው አድራሻ ለመሄድ ይወስንና ጉዞውን ያደርጋል። እዚያም እንደደረሰ ወደ አንድ ሬስቶራንት በመግባት ወደ ሚስጥራዊ ሰው መልእክት ይልካል። በሬስቶራንት ውስጥም ከነበሩት ሰዎች መሃል አንድ ሰው ስልኩን ሲያነሳ ይመለከትና ሚስጥራዊ ሰው እርሱ እንደሆነ በማሰብ እርሱን መከተል ሲጀምር አንዲት ሴት ታስቆመውና ስልኩን እንዲመለከት ነግራው ካጠገቡ ትሄዳለች። ቻርሊም ሬስቶራንቱን ለቆ መሄድ ሲጀምር ያቺ ሴት ትከተለውና ስሟ ኢንኩላይን እንደምትባልና መልእክት የምትልክለት የነበረችው እርሷ እንደነበረች በመናገር ወደ አንድ ስፍራ ላይ እንዲገናኙ ነግራው ትሄዳለች። ወደ ነገረችውን ቦታ በመሄድ ስላለፈው ሕይወታቸው መወያየት ይጀምራሉ። ኢንኩላይንም ከ6 ዓመት በፊት ባሏ እንደሞተባትና ከዛን ጊዜ ጀምሮ የኮምፒውተር ባለሙያ እንደሆነች ትነግረዋለች። ባሏም ሩሲያ ውስጥ የሚሰራ የአሜሪካ ሰላይ እንደነበር ገልጻ ወደምትኖርበት ቦታ ትወስደዋለች። በመቀጠልም ስለ ሽብርተኞቹ ሲወያዩ የቡድኑ መሪ ሆርስት እንደሚባልና ከሽብርተኞቹ መሃል ላውረንስ የተባለው የህገወጥ መሳሪያ ነጋዴ እንደሆነ ገልጻለት ኢንኩላይን መሳሪያ ገዢ በመምሰል ወደ ላውረንስ ለመቅረብ እቅድ ይነድፋሉ። ሶስተኛውና ሚሻክ የሚባለው ሽብርተኛ አዘውትሮ ማህበራዊ ሚዲያ እንደሚጠቀምና በሴት ጓደኛው በኩል እርሱን ሊያጠምዱ እቅድ ያወጣሉ። በሌላኛው ቀን በእቅዳቸው መሰረት እነ ቻርሊ ሚሻክ ወደሚገኝበት ሆቴል ያመራሉ። ሄንደርሰንም የቻርሊ መገኛ አውቆት ስለነበር ወደዚያ ይመጣል። ነገር ግን ቻርሊ ሚሻክ ወደሚገኝበት መዋኛ በመሄድ ያለቃቸውን ሆረስትን አድራሻ እንዲሰጠው ይነግረዋል። ሚሻክም አሻፈረኝ ብሎ ለማምለጥ ሲሞክር የነበረበት የመስታወት ገንዳ ይፈነዳና ከህንፃው ከላይኛው ክፍል በመውደቅ ሕይወቱ ያልፋል። ወዲያውኑም ሄንደርሰን ቻርሊን ለመያዝ ሲሞክር በሌላ የሲአይኤ ኤጀንት ጥቃት ይከፈተበትና ቻርሊ እንዲያመልጥ መንገድ ይከፍትለታል። በሌላኛው በኩል የሲአይኤ ኤጀንቶች ቻርሊ ገዛ የሚያደርግለት ሰው እንዳለ ይደርሱበትና ያገኙትን መረጃ ወደ አንድ ሲያሰባስቡ የቀድሞ የሲአይኤ ኤጀንት የትዳር አጋር የነበረች ኢንኩላይን ተብሎ የምትጠራ ሴት ገዛ እንደምታደርግለት ይደርሱበታል። ምሽት ላይ ቻርሊ ተኝተው ሳሉ የቤቱ አላርም ሲጮህ በድንጋጤ ተነስተው የደህንነት ካሜራቸውን ሲመለከቱ ቤታቸው ባልታወቁ ሰዎች እንደተከበበ ይመለከታሉ። ወደ ቤታቸውም ሰብረው ከመግባታቸው በፊት በፍጥነት በሌላ በኩል ከአካባቢው ያመልጣሉ። ነገር ግን ሲአይኤ ባሰማራቸው ሰው አልባ አውሮፕላኖች እይታ ውስጥ ይገቡና ጥቃት ይከፈትባቸዋል። በዚህም ኢንኩላይን ከፍተኛ ጉዳት ደርሶባት ወዲያው ሕይወቷ ያልፋል። በቀጣዩ ቀን ቻርሊ የህገወጥ መሳሪያ ሻጭ የሆነውን ላውረንስን ለማግኘት ወደ ሌላ ከተማ ይጓዛል። የሲአይኤ ሰዎችም እንዳይከተሉት በማሰብ ሌላ ከተማ ውስጥ እንደታየ በማስመሰል የውሸት መረጃን ይፈጥርና ከነርሱ ክትትል ያመልጣል። ላውረንስም ከቻርሊ ጋር ወደ ተቀጣጠረበት ቦታ ሲደርስ አንድ ስልክ ይመለከታል። ቻርሊም ለላውረንስ በስልኩ በመደወል ከተንቀሳቀሰ በቦምብ ጋይቶ እንደሚሞትና ነገር ግን የዋና አለቃቸውን መገኛ ከነገረው በሕይወት እንደሚለቀው ቃል ይገባለታል። ላውረንስም የሆረስትን ሙሉ መረጃ ለቻርሊ ከነገረው በኋላ ቻርሊ ያለምንም ምህረት ቦምቡን በማፈንዳት ላውረንስ እንዲሞት ያደርጋል።
በነጋታውም ቻርሊ የሚያስፈልጉትን ዕቃዎች በመያዝ ሆርስትን ለመያዝ ሲከታተል በሆረስ ሰዎች ይያዝና ወደ ዋናው አለቃቸው ይወሰዳል። ሆረስትም ቻርሊን እርሱን የመግደል አቅም እንደሌለው በመናገር ሽጉጡን ሰጥቶት እንዲተኩስበት ይጠይቀዋል። ቻርሊም አሻፈረኝ በማለት መሳሪያውን ይጥላል። በዚያም ቅጽበት ሲጓዙበት የነበረው መርከብ በቻርሊ ስለተጠለፈ አቅጣጫውን በመቀየር ቅርብ ወዳለው አዋሳኝ ሀገር መጓዝ ይጀምራል። ወዲያውም በጎረቤት ሀገር ፖሊሶች ይከበቡና መርከቡ ላይ ያሉት ሰዎች በሙሉ በቁጥጥር ስር ይውላሉ። ትዕይንታችንም ጥቂት ቀናትን አሳልፎ ይወስደንና ወንጀለኞቹ የሲአይኤ ባለሥልጣኖች በቁጥጥር ስር እንደዋሉና በተአምር ከሞት የተረፈው ሄንደርሰን ወደ ቻርሊ በመቅረብ ጥረቱን ያደንቅለታል። በስተ መጨረሻም ቻርሊ በባለቤቱ ሳራ የተበረከተለትን ፕሌን ጠግኖ በመጨረስ በአየር ላይ ሲቀዝፍ እያስመለከተን ፊልማችን ይጠናቀቃል።